በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በኅዳር 21 ቀን ታስባና ተከብራ ለምትውል የእመቤታችን የቅድስት ጽዮን ድንግል ማርያም በዓል ከሮሜ አገር የሆነ ቅዱስ ጎርጎርዮስ የዕረፍቱ መታሰቢያ በዓል፣ ሊቀ ጳጳሳት ቅዱስ አባ ቆዝሞስ የዕረፍቱ መታሰቢያ በዓል፣ ቅዱስ አባት አባ ዮሐንስ ዘአስዩጥ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅድስት ጽዮን ድንግል ማርያም ኅዳር 21 በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ጽዮን ማለት ጸወን አምባ መጠጊያ ማለት ነው። አንድም በምስጢሩ ማኅደረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳኑ ጽላት ሲያገለግል፣ በትንቢታዊ ምስጢር ግን ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊ ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ በጊዜው ለእስራኤላውያን ክብር ሞገስ አምባ የምትሆናቸውን ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጥቷቸዋል። ኦሪት ዘጸአት ምዕራፍ 31 ከቁጥር 18። ከዚያም ለ500 ዓመታት ከእነሱ ጋር በመሆኗ በፈጣሪና በእነሱ መካከል ድልድይ ሆና ኖራለች። ከዚያም ባለቤቱ ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ ወይም እብነ መለክ እብነ ሐኪም አማካኝነት ወደ ኢትዮጵያ መጥታለች። እነሆ በሀገራችን የ3000 ዓመት ቆይታዋን ልትደፍን የቀራት ጥቂት ዓመታት ብቻ ናቸው። ጌታ እንደፈቀደ ቅዱስ መስቀሉና ታቦተ ጽዮንን ይዘን ይሄው በቸርነቱ እንኖራለን። ያም ሆኖ ታቦተ ጽዮንን መስረቅ የሚፈልጉ ብዙ ቀሳጢዎች እንዳሉ እናውቃለን። ነገር ግን አንጨነቅም። ምክንያቱም የመጣችውም የምትጠበቀውም በፈቃድ እግዚአብሔር ነውና እንጸልያለን እንጂ አንጨነቅም። ታቦተ ጽዮን ብዙ ጊዜ ጽላተ ኪዳን፣ ታቦተ ሕጉ እየተባለች ትጠራለች። ጽሌ ማለት ሰሌዳ እንደማለት ሲሆን ጽላት ደግሞ በብዙ ቁጥር ነው። ኪዳን ደግሞ በፈጣሪና በሰው ልጆች መካከል ያለው ውል ስምምነት ማለት ነው። ታቦት ማለት ማህደር ማደሪያን እንደማለት ነው። ሕጉ የተጻፈባቸውን ሰሌዳ ጽላት ስንላቸው የጽላቱ ማደሪያ ደግሞ ታቦት ይባላል። ጽላት ወይም ታቦትን ያመጣ ፈጣሪ ነው። በአዲስ ኪዳንም ምስጢረ ሐተታ ቢኖረውም ሁለት ቦታ ላይ ስለ ታቦት ተጠቅሶ እናገኛለን። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 16፣ በዮሐንስ ራእይ ምዕራፍ 11 ከቁጥር 19። በመጨረሻም ኅዳር 21 ቀን ጽዮን ማርያም የምናከብርባቸው ምክንያቶችን እንመለከታለን። በዚች ቀን ታቦተ ጽዮን ወይም ጽላተ ኪዳን ለሊቀ ነቢያት ቅዱስ ሙሴ መሰጣቷን እናስባለን። ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት እናስባለን። በዘመነ ልበ አምላክ ቅዱስ ዳዊት በአሚናዳብ ሰረገላ ሆና ከአቢዳራ ቤት ስትመጣ ቅዱስ ንጉሥ በታላቅ ሐሴት በፊቷ ዘመረ፣ አገለገለ። ምድራዊ ክብሩን እስኪረሳ ድረስ ተቀኘላት። ታቦተ ጽዮን ንጉሥ ሰሎሞን ወደ ሰራላት ቤተ መቅደስ በክብር የገባችበት ዕለት ነው። ይህንንም እናስባለን። የቀደሙ ነቢያት ስለ እመቤታችን ቅድስት ድንግል ማርያም በተለያየ አምሳል ያዩበት፣ ለምሳሌ ነቢዩ ዕዝራ በሀገረ መንፈሳዊት፣ ሕዝቅኤል በተዘጋጀች ቤተ መቅደስ ያዩበት ዕለትን በማሰብ እናከብራለን። ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጅ ጋር ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት እናስባለን። በዘመነ አፄ ባዜን በ4 ዓመተ ምህረት አካባቢ አማናዊት ጽዮን ድንግል ማርያም ወደ አክሱም ጽዮን በስደት መጥታለች ገብታለችም። በዚህ ጊዜም ሁለቱ ጽዮኖች ሲገናኙ ታላቅ ብርሃን አክሱምን ውጧታልና ይህንንም እናስባለን። በአብርሃ ወአብጽሐ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆኖ አዋጅ የታወጀበትን በዚህ ዕለት እናስባለን። አብርሃ ወአጽብሃ በወርቅና በዕንቁ ያሰሩትን ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበትን ዕለት በመሆኑ እናስባለን። በ9ኛው መቶ ክፍለ ዘመን የወዲት ጉዲት አብያተ ክርስቲያን ስታቃጥል ታቦተ ጽዮንን ይዘው ወደ ዘዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀመር አክሱም በነበሩ ካህናት አስተዋሽነት ከዘዋይ ወደ አክሱም የገባችበት ዕለት በመሆኑ በዚህ ዕለትም ይህንን እናስባለን።
በእነዚህ ምክንያቶች በመላው ኢትዮጵያ በተለይም በርዕሰ አድባራት ወገዳማት አክሱም ጽዮን ከፍ ባለ መንፈሳዊ በዓል እናስባለን።